I prayed that for 3 nights, and guess what happened? Say something. I got so Did you hear something? Did you see? No, nothing happened. You know what? Old people like to talk. You know how grandma? If she was She trapped me. alive. Yeah. በቪዲዮ መጀመሪያ ላይ ያያችኋት እናት ከቻይና ተነስታ በካናዳ አድርጋ የግብጽ በረሃ ገባች። ከቡዲዝም ወጥታ ክርስትናን የተቀበለች የክርስቶስን ፍቅር የቀመሰች እናት ናት። ታሪኩ ባጭሩ ምንድነው? ተወልዳ ያደገችው ቻይና ውስጥ ነው። ቤተሰቦቿም እሷ የሚከተሉት የነበረው ሃይማኖት ደግሞ ቡዲዝም ነው። አባቷ ኤቲስት ነበር፣ እናቷ ደግሞ የቡዲዝም ተከታይ ነበረች። ወንድሞች ነበሯት። እሷ ደግሞ በልጅነቷ ቡዲዝም ላይ ማለት ነው ጠንካራ ነበረች። በእነሱ ያው በቡዲዝም ሃይማኖት ማለት ነው ጠንካራ ነበረች። ጸልይ ነበር በእነሱ ማለት ነው። እና መናፍስት ደግሞ እየተገለጠ እንትን እያሉ በህልሟ ምናምን እንትን እያሉ ያስጨንቋት ምናምን ነበረ። የልጅነት ጊዜዋ እንደዛ ነበር ያሳለፈችው። በትምህርት ምክንያት ደግሞ ወደ ካናዳ ከሄደች በኋላ ካናዳ ውስጥ እያደገች ስትመጣ ስለ ሃይማኖት ፈጣሪ አለ የለም የሚለው ላይ ራሱ ጥያቄ እየጠየቀች ምን እያለች ከዛም ወደ አይምሮዋ ደግሞ ወደ ኤቲዝም እያዘነበለ ፈጣሪ አለ እስከ ማለት ደርሳ ማለት ነው። ያው ከቡዲዝም ወጣ ሪል ፈጣሪ ራሱ አለ ወይ የሚለውን ጥያቄ እየጠየቀች ምናምን እንደዛ ነበር ጊዜ ያሳለፈችው። ከዛ ሰው መርዳት ትወዳለች። የተቸገረ ሰው ምናምን መርዳት ትወድ ነበርና አንዲት አሮጊት የሚረዳት ሰው የሌላት አንድ አሮጊት ነበረችና እሷን እየተመላለሰች ታግዛት ነበርና ያቺ አሮጊት ደግሞ በክርስቶስ የምታምን ሰው ነበረችና ስለ ክርስቶስ ትነግራት ነበር። ጽድቅና ኩነኔ እንዳለ እንዳትኮነን በክርስቶስ እንድታምንና እንድትድን ምናምን ያቺ አሮጊት ትነግራት ነበር። እና እቺ የአሁኗ እናታችን ደግሞ በፊት ከቡዲዝም የመጣችው አሁን እያወራ ነው ያለው እሷ ማለት ነው። የዛን ጊዜ ስታወራላት ስለ ክርስቶስ ምናምን ስታወራላት አሮጊቷ ማለት ነው ስታወራላት ኢንተረስትድ አልነበረች ማለት አትፈልግም ነበረ። ብዙ ያስደስታትም ነበር። ግን ሰው መርዳት ትወድ ስለነበረ ሁልጊዜ እንኳን በሄደች ቁጥር አሮጊቷ የምታወራላት ስለ ክርስቶስ ቢሆንም ስለ ኢየሱስ ክርስቶስ ቢሆንም እሷ ግን የምትሄደው ማገዝ ስለሚያስደስታት አሮጊቷ የሚያገዛቸው ሰው ስለሌለ እሷን አሮጊቷ ማገዝ ስለሚያስደስታት እንጂ ስትሄድ አሮጊቷ ባነሳችባት ቁጥር አታዳምጣት ምናምን ነበር። So why? Because she kept on pushing me. She kept on nagging me. Every time I see her, she said, so did you ask? Did you pray? You know, it's so nagging. So like, I met her in May. By July, 2 months later, you know, people just nag you. እና ይሄ ነገር እየተደጋገመ ከብዙ ጊዜ በኋላ ያው ከአሮጊቷ ጋር ተራርቀው ምናምን በስልክ ይነጋገሩ ነበር። እሷም ደግሞ ጥያቄው በጣም በርትቶ ፈጣሪ አለ ምናምን እስከማለት ደርሳ ካለ ተገለጥልኝ፣ ልክ እንደ አብርሃም ማለት ነው ካለ ተገለጥልኝ። ከዛ ደግሞ ካለ ራሱ የትኛው ሃይማኖት ውስጥ ነው ያለው? ክርስትና ውስጥ፣ እስልምና ውስጥ ነው፣ ቡዲዝም ውስጥ ነው፣ የትኛው ሃይማኖት ውስጥ ነው ያለው እያለች በጣም ጥያቄ ትጠይቅ ነበር። ብቻ ከብዙ ጸሎትና ከብዙ ልመና በኋላ ክርስቶስ ተገልጦላት እሷ በተረዳችው መጠን ማለት ነው አምላክ መኖሩን አውቃ ያ አምላክ ደግሞ በክርስትና ውስጥ መኖሩን ተረድታ ወደ ክርስትና ለመምጣት ትወስናለች። I said, I want to be a Christian. I want to be a Christian. I want to be a Christian. After 3 times, got me faith, and I believed. And then my whole life changed because I discovered God. ወደ ክርስትና ለመምጣት ስትወስን ደግሞ እንግዲህ በክርስትና ስም የሚጠሩ የተለያዩ ሃይማኖቶች አሉ። ካቶሊክ አለ ወይም ፕሮቴስታንቲዝም አለ፣ ኦርቶዶክስ አለ እና የትኛው ውስጥ ነው ደግሞ ሪል ክርስትና ወይም ደግሞ እግዚአብሔር ራሱ የት ነው ያለው? ኢየሱስ ክርስቶስ የት ነው ያለው ብላ እንደገና ደግሞ ሰርች ማድረግ ጀምራለች። ሁሉ ጋር እየሄደች ማድረግ ጀምራለች። በስተመጨረሻ መሆኑም ከብዙ ጊዜ በኋላ ኮፕቲክ ቸርች ማለትም የግብጽ ቤተክርስቲያን ሄዳ ከዛ በኋላ ያው ክርስትናን እዛው እንደተቀበለች ከዛም በስተመጨረሻ ከዛ በፊት ትጠይቅ የነበረ ፈጣሪ አለ የለም ብላ ትጠይቅ እንደነበረ ህይወቷ ራሱ ምንድነው ሚኒንግለስ ነበር ማለት በቃ ህይወት ራሱ ምንድነው እግዚአብሔር ከሌለ ፈጣሪ ከሌለ ምናምን ጥያቄ ስለነበረባት በቃ ክርስቶስን ስታገኝ የህይወቷ ትርጉምም ክርስቶስ ሆኖ ሁሉን ነገር ትታ ትምህርቷንም የተመረቀችበትን ስራዋንም የባንክ አካውንቷንም ሁሉ ነገር ዘጋግታ ወደ ግብጽ በረሃ ሄዳ እስከ መመንኮስ ደርሳለች። እና ታሪኩ ባጭሩ እንደዚህ ነው። ሙሉ ፖድካስቱን ገብታችሁ እዩት፣ ሊንኩን አስቀምጥላችኋለሁ። ታሪኩን በጥቅሉ ይሄን ይመስላል እና እኔ ከዚህ ታሪክ የተማርኩትን አንድ ሁለት ነገሮች ብቻ ባጭሩ ላስቀምጥ። የመጀመሪያው እኔ ከዚህ ከእናታችን ህይወት የተረዳሁት ነገር ምንድነው? እግዚአብሔርን የፈለገው ሰው የትም ይሁን ምንም አይነት እድሜ ላይ ይሁን ወይም በምንም አይነት ቋንቋ የሚናገር ይሁን የትም ሀገር የሚኖር ይሁን ምንም አይነት ጾታ ይኖረው ብቻ ምንም አይነት ሰው ይሁን ብቻ ከልቡ እግዚአብሔርን ከፈለገ ምንድነው እድሜው ሳያንሰው ባለው እድሜ የሆነ ጊዜ ላይ እግዚአብሔርን እንደሚያገኘው እግዚአብሔርን እንደማያጣ የተረዳሁት። ቅዱስ ዳዊትም እግዚአብሔርን የሚያሳጣኝ የለም ብሏል አይደል? በሁለት ቢተረጎም የመጀመሪያው እግዚአብሔርን
የሚያሳጣኝ እግዚአብሔርን ከኔ የሚነጥቀኝ የለም እንደማለት ነው። እና እግዚአብሔርን ከልቡ የፈለገ ሰው ምንም አይነት ሁኔታ ውስጥ ቢሆን ምንም አይነት ሲቹዌሽን ውስጥ ቢሆን ከልቡ ከሆነ የሚፈልገው እግዚአብሔርን ሳያገኝ አይሞትም። ሁለተኛው ቅድስና በቦታ ያልተገደበ መሆኑን የሚተረዳው እንግዲህ አብዛኛው ሰው ቻይናዎችን እንግዲህ በምን እንደምናነሳቸው ይታወቃል። አሁን አብዛኞቻችን እኛ ምንድነው ኢትዮጵያውያን እና ስንባል እንመጻደቃለን አይደል? ኢትዮጵያዊ በመሆናችን ብቻ እንደው የእግዚአብሔር መንግስት በመንጋ እንደው በኢትዮጵያዊነት መታወቂያችን የምንወርስ እስከሚመስል ድረስ ኢትዮጵያዊ መሆናችን የተቀደስን የመሆናችን ምንድነው ማስረጃ እስኪመስል ድረስ በቃ በኢትዮጵያዊነታችን በጣም እንመጻደቃለን ምናምን ነገር። ከዛ ደግሞ ሌሎች ፈረንጆች ምናምን ሲባል በጣም እናጥላለን። ቻይና ምናምን ሲባል ደግሞ ወይ የአህያ ስጋ የሚበላ ወይ እንደዚህ የሚበላ እያለ እነሱ በቃ በጣም የረከሱ ምናምን ነገር እግዚአብሔር በፍጹም እግዚአብሔር ሊቀርባቸው የማይችል እግዚአብሔርን ማሰብ የማይችሉ ምናምን አድርገን ነው የምናስባቸው ብዙ ጊዜ። ከዚህች እናት ግን ያየሁት በተቃራኒው ነው። ኢትዮጵያዊ ሆኖ ወንድሙን የሚገድል መንኩሶም ምንም ብሎም እኮ እግዚአብሔር የሚያስቀይም ኢትዮጵያዊ ሞልቷል። ግን እሷ ግን የሚያስተምራትም የተመቻቸ ነገርም ሳይኖር ከሚያስጠላ ህይወት ውስጥ ወይም ደግሞ እግዚአብሔር ከራቀበት ህይወት ውስጥ ለእግዚአብሔር ሩቅ ከሆነ ህይወት ውስጥ ወጥታ እግዚአብሔር ጋር ደርሳ እስከ መመንኮስም ክርስቶስን የክርስቶስ ሙሽራ እስከመሆን የደረሰች። ሶስተኛውና የመጨረሻው እኔ ከዚህ ታሪክ የተረዳሁት ነገር የክርስቶስ ፍቅር ከምንም ነገር እንደሚበልጥ ነው የተረዳሁት። ከቤተሰብ ፍቅር፣ ከሀገር ፍቅር፣ ከገንዘብ ፍቅር፣ ከዓለም ፍቅር፣ ከሁሉም ከኛ ፍላጎት በላይ የክርስቶስ ፍቅር እንደሚበልጥ የተረዳሁት። እቺ ሴት ያደገችበትን ቦታ ተመልከቱ፣ የደረሰችበትን ቦታ ተመልከቱ። እኛ ሀገር አብዛኛው ሰው ወደ ውጭ ወደ ካናዳ ወደ ቻይናም ይሁን ብቻ ወደ ውጭ ለመሄድ የሚሳልም ሰው ይኖራል። እሷ ግን ያንን ጥላ ካናዳ አሁን ባለው ሁኔታ ጥሩ ሀገር ከኢትዮጵያ በተሻለ ሁኔታ ሰው ሊኖርበት የሚችል ቦታ ነው ተብሎ የሚታሰቡ አይደል? እቺ ሴት ግን ካናዳ ያለቃ ኢትዮጵያ እንኳን አይደለም የመጣችው፣ ግብጽ በረሃ ውስጥ ነው በረሃ ውስጥ ነው የሄደችው። እና የክርስቶስ ፍቅር ከሁሉም ነገር እንደሚበልጥ ከሁሉም ነገር ልናስቀድመው እንደሚገባ ተረድቻለሁ። በጥቅሉ እኛም በህይወታችን ውስጥ ሲክ የምናደርጋቸው ወይንም ደግሞ የምንፈልጋቸውን ነገሮች በሙሉ የክርስቶስ ፍቅር ሊቀድማቸው ይገባል። ምኞታችንን፣ ፍላጎታችንን፣ አላማችንን፣ እቅዳችንን ሁሉ የክርስቶስ ፍቅር ሊቀድማቸው ይገባል። ፈርስት ክርስቶስን መውደድ፣ የክርስቶስን ህግ መጠበቅ፣ የእግዚአብሔርን ህግ መጠበቅ፣ ማሰብ፣ ከዛ እሱን መተግበር። ከዛ በኋላ እኛ የምንፈልጋቸው ነገሮች በሙሉ ከመጡ ይመጣሉ፣ ከቀሩ ይቀራሉ። ስለዚህ የክርስቶስ ፍቅር የመጀመሪያው ዓላማችን ወይም ደግሞ እስትንፋሳችን አድርገን ከዛ በኋላ ለሌሎቹ ነገር ወይም ደግሞ ለሌሎች ለምንፈልጋቸው ለምንቶቻችን ለዓላማችን ሊሆን ይችላል የምንሰጠው ቦታ ቀጥሎ የሚመጣ ወይም ደግሞ ሁለተኛ አይነት መሆን መቻል አለበት። ሲቀር የሚቀር ከመጣም የሚመጣ አይነት መሆን መቻል አለበት ማለት ነው። በጥቅሉ ከዚች ሴት ታሪክ ይህን ነው የምንረዳው ለማለት ነው። እኔ ታሪኩ ወድጄዋለሁ። ብዙ ነገርም አስተምሮኛል። አሁን ካነሷችሁ በዘለለም ረዘም ያለ ደቂቃም ስለሆነ ረዘም ያለ ሰዓት ስለሆነ ብዙ ነገር በውስጡ አለ። ከቻላችሁ ሙሉውን እዩት። ወስብሐት ለእግዚአብሔር። That most people they don't get into this far. That's why they don't know God. They want to know for knowledge. Okay, is there God? Okay, yeah, let's Google it. Let's find out. Why not? No, God is not foolish to let us fool around with him and just to know him by knowledge. God will give us faith if we are serious in what? That if you exist, I will be open-minded enough, an open heart to accept you, and I will worship you. Most people fall in this part. I will worship you. I will obey you. I will surrender my life to you because you are the good God. You know the purpose of life, and in surrendering my life to you, you will give me the best life. Yeah, that's a good deal.